ይስጥልኝ። እርግዝና ምርመራ ሰርተሽ ፖዚቲቭ ነው ግን አልትራሳውንድ ላይ አይታይም ተብለሻል። ይህ አንቺ ነው። ይሄ የሚሆንበት በአራት በተለያዩ አጋጣሚዎች ነው። የመጀመሪያው እርግዝናው ገና በጣም ልጅ ነው ወይም ደግሞ ገና ነው የምንለው እርግዝና ነው። ብዙ ጊዜ ይሄ 5 እስከ 6 ሳምንት ድረስ የተጠጋ ሊሆን ይችላል። ከዛ በኋላ ግን በደንብ እየታየ ይመጣል፣ ጽንሱም ስለሚያድግ ማለት ነው። አንደኛው አጋጣሚ እሱ ነው። ሁለተኛው አጋጣሚ ግን ይሄ እርግዝና ከማህፀን ውጭ ያለ እርግዝና ሊሆን ይችላል። ስለዚህ ማህፀን ውስጥ የሚታይ እርግዝና የለም፣ ግን የሽንት ምርመራሽ ፖዚቲቭ ነው። ስለዚህ ከማህፀን ውጭ ያለ የለም የሚለው አልትራሳውንድ ማየት ይኖርብናል ማለት ነው። ሶስተኛው አጋጣሚ ደግሞ ምናልባት ውርጃ ካጋጠመሽ፣ ውርጃ ከወረደ በኋላ ግን ያ ሆርሞን ወይ ደግሞ ንጥረ ነገሩ ደምሽ ውስጥ ስለሚኖር ሽንት ላይ ስትመረመሪ ፖዚቲቭ ብሎ ሊያሳይ ይችላል። አራተኛው አጋጣሚ ደግሞ በተለያዩ ህመሞች ወይም ደግሞ በምንወስዳቸው መድኃኒቶች ፎልስ ፖዚቲቭ የምንለው ሪዛልት ሊመጣ ይችላል። እርግዝና የለሽም ግን እርግዝና እንዳለ ፖዚቲቭ ሆኖ ሊመጣ ይችላል ማለት ነው። ከዚህ ጋር የተያዙ ጥያቄዎች ካሉሽ ኮመንት ሴክሽን ላይ አስቀምጪልኝ። እኔን ለማማከር የዊኬርን አፕሊኬሽን በመጠቀም ልታማክሩኝ ትችላላችሁ። አመሰግናለሁ።